አንሻ እንዴት ነው የሚያደርግሽ? ምንሽን ነው የሚያምሽ? ቅንጭላትሽን ያዞርሻል? ሌላስ? ጉሮሮሽን ራስሽን ያዞርሻል? ልብሽንም ማለት በፊት ያማት ነበር ልጅ እንዳለች እንደዚህ ያማትም ኖርማል ናት። መማያቃትም በልቷትም እንዲሁ እንዴት አልያበስኳት በርዷትም እንዴት አልበስኳት። የእሷ እንዲያለ ነው ልጅ ሆኖ የሞሱ ተጨመረ ሌላ ሰቃይ እሷ ተታመመት 5 ቤት ወጣ ነው። የአንሻ ጉዳይ እጅግ በጣም አሳዛኝ ነው። ወይዘሮ አባይ ጠንካራ እናት ናቸው። እንደምታየው እነዚህ ህፃናቶች ልጆች አሉ። በተጨማሪ አንድ አይምሮውን ቢታመም ያመመው ያለ ልጅ አላቸው። እኔ ማመዳይ ይባላለሁ። የዚህ ሳልመን የጤና ጣቢያ ዳይሬክተር ነኝ። ለዕለቱ ስቃው እንዲቀንስላት ነው የምናደርገው እንጂ ዘለቂታዊ መፍትሄ እየሰጠን አይደለም። የተሻለ ነገር ብታገኝ የተሻለ ሕክምና ቦታ ላይ ብትሄድ እንደምትድን የታተ እናንተ ይሁን። አላህ ይስጥልኝ። ተባበራችሁ አላህ ይስጥልኝ። አላህ ያቁምልኝ። እያዩአችሁ ዲያጓ አበባቸው አፍራ አላህ ይስጥልኝ። አመሰግናለሁ። አላህ ይስጥልኝ። ነገታው የተከበራችሁ የአልቡኮ ቲዩብ ቤተሰቦች እንደምን አላችሁ? ከአልቡኮ ቲዩብ ወደ እናንተ የሚደርሰው ዚያራ የተሰኘው መሰናዷችን ጀምሯል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ለቤቱ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ተቀላቀሉ። ነባር የሆናችሁ ደግሞ ቪዲዮውን ላይክ አድርጉ። አኢሻ መሐመድ የሱፍ ትባላለች። ተወልዳ ያደገችው በአማራ ብሔራዊ ክልላዊ መንግስት በደቡብ ወሎ መስተዳድር ዞን በአልቡኮ ወረዳ ነው። እንደማናቸውም የአገር ቤት ልጆች አፈር ፈጭታ ቦርቃና ተጫውታ የልጅነት ጊዜዋን ያሳለፈችው አኢሻ እድሜዋ ለትምህርት እንደደረሰ የአንደኛ ደረጃ ትምህርቷን በደጋጋ አጠቃላይ አንደኛ ደረጃ ትምህርት ቤት፣ የሁለተኛ ደረጃ ትምህርቷን ደግሞ በኮምቦልቻ አጠቃላይ ሁለተኛና መሰናዶ ትምህርት ቤት ከተማረች በኋላ በሕክምና ዘርፍ ለጤና ኤክስቴንሽን ባለሙያዎች የሚሰጠውን ስልጠና በደሴ ወይዘሮ ሲሂን ኮሌጅ ወስዳ ተወልዳ ባደገችበት አልቡኮ ወረዳ በጤና ኤክስቴንሽን ባለሙያነት ተቀጥራ መስራት ጀመረች። በስራው ዓለም ላይ ሳለችም ከዕለታት በአንዱ ቀን ጉሮሮዋ አካባቢ የህመም ስሜት ተሰማት። ቶንሲል ሊሆን ይችላል በማለት ከዛሬ ነገ ይሻለኛል ብላ ብታስብም ይባስ ብሎ በአፍንጫዋና ባፏ ደም የቀላቀለ ፈሳሽ ይወጣ ጀመር። በሁኔታውም የተደናገጡት እናቷ ወይዘሮ አባይነሽ ወደ ሳልመን የጤና አጠባበቅ ጣቢያ ቢወስዷትም ህመሙ ከጤና ጣቢያ አቅም በላይ በመሆኑ ወደ ደሴ ሪፈራል ሆስፒታል ሪፈር ተባለች። ደሴ እንደደረሱም በተለያዩ ከፍተኛ የመንግስትና የግል ሕክምና ተቋማት አሉ በሚባሉ ሐኪሞች ሙሉ ምርመራ ተደረገላት። የምርመራው ውጤትም የጭንቅላት ከባድ ኢንፌክሽን፣ የጉሮሮ ካንሰር፣ የጆሮና አይን ኢንፌክሽን፣ የልብ ህመም፣ የጨጓራ መጎዳት፣ የሳምባ ቁስለት፣ ከፍተኛ ደረጃ ላይ የደረሰ የኩላሊት ጠጠር፣ ተደራራቢ ህመሞች መኖራቸውን አመላከተ። ለተወሰኑ ጊዜያት እዛው ደሴ በሚገኙ
ሕክምና ተቋማት በመመላለስ ለመታከም ብትሞክርም ሊሻላት ባለመቻሉ የደሴ ሪፈራል ሆስፒታል ችግሩ ከአቅሜ በላይ ሆኖብኛልና ወደ ተሻለ ሕክምና ተቋም ልትወሰድ ይገባል በማለት ለአዲስ አበባ ጥቁር አንበሳ ሆስፒታል ሪፈር አለ። ማለት በፊት ያማት ነበር ልጅ እንዳለች እንደዚህ አማትም ኖርማል ናት። መማያቃትም በትምህርቷ ላይ እንደው ትምህርቷን ሳታቋርጥ በትምህርቷ ላይ ትምህርቷን እንደጨረሰች ሰልጠና ስራ ገባች። አማት በዚህ ጊዜ ነበር እናቷ በድህነት ጎናቸው አስተምረው ለወግ ማዕረግ ትበቃልኛለች፣ ትጦረኛለች፣ ትቀብረኛለች ብለው ተስፋ የጣሉባት ልጃቸውን ማሳከም የከበዳቸው በእንቅርት ላይ ጆሮ ደግፍ እንዲሉ ከእጅ ወዳፍ በሆነው አኗኗራቸው ላይ የእሷ ህመም ሲታከልበት ሕይወት ፈተና ሆነችባቸው። ለተቸገረ እጁን የማይሰበስበው ለተራበ የሚያጎርሰው ደጉ ያገሬ ሰው ከትንሽ እስከ ትልቅ ከግለሰብ እስከ መንግስታዊ ተቋማት ሴቱም ወንዱም ተረባርቦ ለወይዘሮ አባይነሽ አለኝታነቱን አሳያቸው። ወይዘሮ አባይነሽም የወገናቸው ድጋፍ ስንቅ ሆኗቸው ልጃቸውን ሪፈር ወደ ተባለችበት ጥቁር አንበሳ ሆስፒታል በመውሰድ አጠቃላይ ምርመራ ተደረገላት። ከምርመራ በኋላም እዚያው አዲስ አበባ ከ7 ጊዜ በላይ ቀጠሮ የተሰጣት ክትትል ቢደረግላትም አሁንም ህመሙ በሀገር ውስጥ ከሚሰጠው ሕክምና አቅም በላይ በመሆኑ ያለው አማራጭ ወደ ውጭ ሀገር ሄዳ መታከም እንዳለባት በሐኪሞች ተነገራቸው። ይህን ለማድረግም አቅም የሌላቸው መሆኑን ለሕክምና ተቋሙ በመግለጻቸው የመጨረሻው መፍትሄ ህመሙ እንዳይባባስባት ስቃዩን የሚቀንሱ መድኃኒቶችን እየወሰደች በሕክምና ተቋም አቅራቢያ ሆና ክትትል እንዲደረግላት ተነገራቸው። ከዚያ ጊዜ ጀምሮም የአልጋ ቁራኛ ሆና ከህመሟ ጋር እየታገለች ድፍን 10 ዓመታትን አስቆጠረች። የምትመገበው ምግብ ቢኖር በመርፌ ስሪንጅ የዱቄት ወተት እየተፈላ የሚሰጣት ሲሆን ዓይኖቿ ብርሃንን፣ እግሮቿ እንቅስቃሴን ተርበዋል። ለጉድ ፈጥሮ ለተአምር ያስቀመጣት በልጅነቷ አበባዋ የረገፈ ተስፋዋ የጨለመ ሆና ቀርታለች። ይታደሉታል እንጂ አይታገሉትም ነውና ነገሩ። ይህ ሁሉ ሲሆን ግን ላያስችል አይሰጥም እንዲሉ የማይቻለውን ችለው በኪራይ ቤት ከአንዱ ቤት ወደ አንዱ ቤት እየተንከራተቱ ለድፍን 10 ዓመታት እያስታመሟት እያንቀላበሷት ከነገ ትድንልኛለች፣ ትነሳልኛለች እያሉ ካጠገቧ ያልጠፉት የእናቶች ተምሳሌት የሆኑት እናቷ ብቻ ነበሩ። ልጁ ታሞብኝ እንዲያው በጠበልም በቁርአንም እያልኩት ግያጃየትም አሁን ወይ ይበላዋል ወይ መርዝ ይጠጣብኛል ወይ ታነቅብኛል ብዬ ሲኦል ውስጥ ያለሁት በሱ አውት አልሰጠኋት ውሃ እጀት አላሸተትኳት እጀት አላየኋት በልቷትም እንዲሁ እንዴት አልዲያበስኳት በርዷትም እንዴት አላለበስኳት የሷ እንዲያለ ነው እጅ ሆኖ የሞሱ ተጨመረ ሌላ ስቃይ። የአልቡኮ ወረዳ ጤና ጥበቃ ጽሕፈት ቤት ለቀድሞ የመስሪያ ቤቱ ሰራተኛ ለዛሬዋ ታማሚ የወር ደመወዟን ሳያቋርጥ ከመክፈሉ ባሻገር በሳልመኔ ጤና አጠባበቅ ጣቢያ በኩል የንጽህና መጠበቂያ ቁሳቁሶችንና ሌሎች ድጋፎችን በማድረግ በቅርበት የሕክምና ክትትል እያደረገላት የሚገኝ በመሆኑ ሊመሰገን ይገባል። እኔ መሐመድ አሊ ይባላለሁ። የዚህ ሳልመኔ ጤና ጣቢያ ዳይሬክተር ነኝ። አይሻን በተመለከተ ያው ለረጅም ዓመታት በእኛ ተቋም ስር የነበረች ባለሙያ ነበረች። የጤና ኤክስቴንሽን ባለሙያ ናት። በፊት ላይ ትሰራ የነበረው ያው በዚህ በደረሰባት ችግር አሁን ላይ ከ10 ዓመት በላይ ያው የአልጋ ቁራኛ ሆና በሕክምና እየተረዳች ነው ያለችው።
እኛም እንደ ጤና ተቋም የንጽህና መጠበቂያ እንዲሁም ደግሞ በፊት ታገኘ የነበረውን የወር ደመወዝ እስካሁን ያልተቋረጠበት ሁኔታ ነው ያለው። የባለሙያዎች እየሄዱ ሕክምና ያደርጉላታል ቤት ላይ። ከዛ ውጭ ያለው ነገር በጣም ለእሷ በጣም ከባድ ነገር እያሳለፈች ነው ያለችው። የቤት የላትም፣ የመኖሪያ ቤት የላትም። በክራይ ቤት ነው እየኖረች ያለኝ። እስካሁን እኛ ነበር የቤት ኪራይ ጭምር እያመቻቸንላት ያለ ነው። ብትታከም የምትድንበት አጋጣሚ ይኖራል ብለን ነው የምናስበው። መርዳት የምትችሉ ከኛ ጎን ሆናችሁ ልጅቱ የተሻለ ሕክምና አግኝታ ምናልባት ቁጭ ብላ ራሷን የምትረዳበትን አቅም እስከምታገኝ ድረስ ከጎኗ ሆነን ልንከታተላት አደራ እላለሁ። ስለሆነም በሀገር ውስጥም ሆነ ውጭ ያላችሁ ኢትዮጵያውያንና ኢትዮጵያውያት ለወገን ደራሽ ወገን ነውና 50 ሎሚ ለአንድ ሰው ሸክም ለ50 ሰው ጌጥ በመሆኑ ተረባርበን የወይዘሪት አይሻን ነፍስ እንድንታደግ የእናቷን እንባ እንድናብስ ጥሪ ቀርቦላችኋል። በትምህርት ቤት በጎ አድራጎት ክበብ እንደዚህ በግልም ሰዎችን እያስተባበር እንጠይቃት ነበረ። ህመሟ መጀመሪያ አካባቢ የዛሬ 10 ዓመት አካባቢ እንዲህ ህመሙ ገና እንደጀማመራት እየመጣን እንጠይቃት ነበረ። ከዛሬ ነገ የጤንነቷ ሁኔታ ይሻሻላል እያል ነበረ። ግን አሁን ድረስ ያው አልጋ እንደያዘች ነው ያለችውና የአንሻ ጉዳይ እጅግ በጣም አሳዛኝ ነው። ወይዘሮ አባይ ጠንካራ እናት ናቸው። እንደምታየው እነዚህ ህፃናቶች ልጆች አሉ። በተጨማሪ አንድ አይምሮውን የሚታመም ያመመው ያለ ልጅ አላቸው። እሷ በዚህ በኩል አልጋ ይዛለች እና የወይዘሮ አባይ ፈተና እጅግ በጣም ያሳዝናል። እኛም በቅርብ ስላለን ጉዳዩን እናውቃለን፣ እንከታተላለን እና ለጊዜው የሚያስፈልጋቸውን ነገሮች ከማድረግ ያለፈ ሌላ ምንም አላረግንላቸውም። ከማዘን ከንፈር ከመምጠጥ ውጪ ሌላ ያደረግንላቸው ነገር የለም። እንደው ደጋጎች አሉ፣ በውጭም በሀገር ውስጥም ያሉ። እንደው ባካችሁ ይህንን ቤት በዚህ ቤት ሁላችሁም ግቡ፣ በዚህ ቤት ብዙ ፈተና አለ፣ ይህን ፈተና ይህን ችግር ተጋሯቸው የሚል ሀሳብ ነው ያለኝ። በመሆኑም አይሻ መሐመድ የሱፍን ማገዝ ለምትፈልጉ በኢትዮጵያ ንግድ ባንክ በእናቷ በወይዘሮ አባይ ሰይድ አህመድ ስም በተከፈተው አካውንት ማለትም 1247 265 547 እደግመዋለሁ 1247 265 547 ገቢ ማድረግ የምትችሉ መሆኑን እንጠቁማለን። የዛሬውን መሰናዶዬን እዚህ ላይ አበቃለሁ። እንዲህ አይነቱ ክስተት በእናንተ ላይ እንዳይደርስ እየተመኘሁላችሁ በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላሙን ሁሉ ተመኘሁላችሁ።